አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ተመልሼ መጥቻለሁ በአዲስ ቪዲዮ፣ እሱም ደስ በሚል ቪዲዮ ነው። በመጀመሪያ ቻናሉን ላይክ፣ ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ምስጋና የከልብ ነው። ወደ ቪዲዮው ሳልፍ ራህማ ኢስላሚክ ድርጅት በንጽጽር ላይ ለሚሰሩ ተቋምና ግለሰቦች የእውቅና ሰርተፊኬት አበረከተ ይላል። ሚያዝያ 21 2017 ራህማ ኢስላሚክ ድርጅት በንጽጽር ዳዋ ላይ ተሰማርተው እየሰሩ ለሚገኙ ኡስታዝ አቡ ሀይደር፣ ለኡስታዝ ወሂድ እንዲሁም ወሂድያ ኢስላሚክ ማዕከል ጨምሮ ከ18 በላይ ለሆኑ ተቋማትና ግለሰቦች የእውቅና የምስጋና ሰርተፊኬት አበረከተ። በኤሌግል ሆቴል በተካሄደው የእውቅና ፕሮግራም ላይ በንጽጽር ዘርፍ የሚሰሩ ዳዒዎች ጨምሮ ታላላቅ መሻይኾች ተገኝተው መልእክታቸውን አስተላልፈዋል። ሼህ ሰይድ አህመድ ሙስጠፋ በፕሮግራሙ ላይ ተገኝተው ባደረጉት ንግግር ራህማ ኢስላሚክ ድርጅት ሙስሊም ላልሆኑ ግለሰቦች የኢስላም ብርሃን ለማሳየት እያደረገ ያለው አስተዋጽኦ አድንቀው ሰዎች በግል ከመንቀሳቀስ ይልቅ ተቋም ገንብተው የሚያደርጉት የዳዕዋ እንቅስቃሴ ትልቅ ውጤት እንደሚያመጣ ተናግረዋል። ፕሮግራሙ ላይ ራህማ ኢስላሚክ ድርጅት በከተማዋ ላይ ዳዕዋ በትምህርት ዳዕዋ በገጠር ቦታዎች ዳዕዋ ለሚያደርገው የዳዕዋ እንቅስቃሴ የሚያሳይ ዶክመንተሪ ቀርቧል። ኡስታዝ ሁሴን አህመድ ሁሱ በማህበራዊ ሚዲያ ላይ ሰዎችን ወደ ኢስላም በመጣራት እያደረገ ላለው የዳዕዋ እንቅስቃሴ የምስጋና እውቅና ሰርተፊኬት እንዲሁም የሽኝት ፕሮግራም ተደርጎለታል። በመጨረሻም ቢዊድ ቴክኖሎጂ ለኡስታዝ ሁሴን ሁሱ ሎጎና ብራንዲንግ ያበረከተ ሲሆን ወደፊትም ኢስላም ላይ ለሚነሱ ጥያቄዎች ምላሽ እንዲሆን ሁሱ የተሰኘ ድረገጽ እንደሚሰራ በዝግጅቱ ላይ ተገልጿል። የዛሬው ቪዲዮ ይህን ይመስል ነበር። በጣም ነው ደስ ያለኝ። ኢንሻአላህ ሁሴን ከዚህ በላይ እንጠብቃለን። ለኢስላም መስራት ለኢስላም ከማድረግ በቃ እንደዚህ ዱንያ ላይም ሰው እንዲወድህ ያደርጋል። አላህ ደግሞ ነገ በዛ አስፈሪ ቀን አላህ በመልካም ባሮቹ እንዳደርግህ ወንድሜ ዱዓይ ነው። እኛንም አላህ ወንጀላችንን ምሮ ለኢስላም ምን ሰርተን ከሚሄዱት ጥሩ ነገር ሰርተን ምን ሰራችሁ ከምንባሉት ሳይሆን ጥሩ ሰርተን መልካም ስራ ሰርተን መልካም ስራ አስተላልፈን የምንሄድ እንዳደርገን ምኞቴ ነው። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ላይክ ሸር እያደረጋችሁ አበረታተኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።